ሰላም እንዴት ናችሁ? ዛሬ ደግሞ ወደ ሜክሲኮ አንድ ሳይት ልናይ እየሄድን ነው። ዛሬም እንግዲህ አንድ የወርዚ ሴልስ ከኛ ጋር አለ። ራስን አስተዋውቅ። እሺ ሰላም እንዴት ናችሁ? ዮሚዩ እባላለሁ። በወርዚ ሆምስ ውስጥ የሽያጭ አማካሪ ነኝ። ዛሬ እንግዲህ በሜክሲኮ ቆንጆ የሆነ አፓርትመንት እንግዲህ ልናይ ነው። ስለዚህ ተከታተሉ። እንግዲህ ሜክሲኮ እንግዲህ አሪፍ አፓርትመንት ያልኩሽ ይሄኛውን ነው። እንግዲህ እንደምታዩት በጣም ሎኬሽኑ በጣም አሪፍ ነው። በጣም የፋይናንስ ተቋማት የሚገኙበት ነው። ወደ ኢሚግሬሽን በዚህ መሄድ እንችላለን። በጣም ቆንጆ የሆነ አፓርትመንት ነው። ብሔራዊ ባንክም በዚህ እናገኛለን። እንግዲህ 1550 ካሬ ላይ ነው ያረፈው። ይሄ ሙሉ በሙሉ 3 ቤዝመንት አለው ከታች ከአንድ እስከ 3 ደግሞ ሾፕ ነው። ከዛን 4 እና 5 ደግሞ ሬስቶራንት አለ፣ ቢሮዎች አሉ። አፓርትመንቱ የሚጀምረው ከ9ኛ ጀምሮ ነው። ሙሉ G+20 ነው። ቪው በጣም ነው የሚያምረው። ስለዚህ እየገባን እናየዋለን። ለዚህ ተከተኝ። በጣም ደስ ይላል። በሎኬሽኑም ቀርበን በሚባለው ሁሉንም ኦልሞስት ሾፖቹ ስራ ጀምረዋል እንደምታየው። ኦኬ ዋናው በዚህ ነው ሊፍት የምንገባው። እንግዲህ አሁን አፓርትመንቱ ላይ እየወጣ ነው። ሊፍቱ ራሱ እንዴት አየሽው? ቆንጆ አይደል? ሊፍቱ በጣም ሰፊ ነው። በጣም አሪፍ ሊፍት ነው። የሚገርምሽ ነገር 2 ሊፍት ለመኖሪያ አለ፣ ሌላ በዛ በኩል ደግሞ 2 ሊፍት ለኮሜርሻል አለ። ኮሜርሻሉ አክሰስ የሚያደርጉበት ሌላ ነው፣ ለነዋሪ ደግሞ አክሰስ የሚያደርጉበት ሌላ ነው። በጣም አሪፍ ነው የሆነ አፓርትመንት ነው። ካርታ አለው ባይ ዘ ዌይ አልቋል። 50% የባንክ ብድር ተመቻችቶለታል። ኦልሬዲ ነዋሪ ለኢንቨስትመንትም ለመኖሪያም በጣም ተመራጭ የሆነ ሰፈር ነው። በፍሎ ላይ 5 ቤቶች አሉት። በፍሎ ላይ 5 ቤቶች አሉት። 2 ባለ 2 መኝታ አለን። 3ቱ ደግሞ 3 ቤድሩም ናቸው። አሁን ደግሞ እናያቸዋለን እነሱ። በጣም አሪፍ የተናጠል ካርታ ያላቸው ቤቶች እና ባንክ አማራጭ ያላቸው በጣም ብዙ ክላይንቶች የሚፈልጉት አይነት ነገር ነው አይደል? እንግዲህ አሁን ትልቁን የካሬ አማራጭ ነው ማሳያችሁ። እዚህ ጋር 226 ካሬ ነው ይሄኛው። ኦኬ 226 ካሬ ባለ 3 መኝታ ነው። እንደምታዩት በጣም የሆነ ሰፊ ደልቀቅ ያለ ነው። በጣም የሚገርም ለየት የሚያደርገው ይሄኛው አፓርትመንት ቪውን ላሳይሽ። ቪው በጣም ነው የሚያምረው። ብዙ ደንበኞቻችን የሚወዱት ይሄኛውን ቪው ነው። እንግዲህ እንዳልኩሽ ብሔራዊ ባንክም በዚህ መሄድ እንችላለን። ኢሚግሬሽን፣ ቆንጆ የፋይናንስ ተቋማት የሚገኙበት በቃ ባንኮች የሚገኙበት እዚህ ሰፈር ነው። እንደዚህ አይነት ሰፈር በጣም ጥቂት ነው። ሙሉ አዲስ አበባን እዚሁ ነህ ተቆጣጠራለህ። በጣም ነው የሚያምረው። ቪው በጣም ነው የሚያምረው። ግን አንዳንድ ደንበኞች በቃ እኮ ኒውዮርክ ይመስላል ይሉናል። እውነት ነው ይመስላል። ያው የወደፊቷ ኒውዮርክ አዲስ አበባ ከዚህም በላይ እንደምትሆን ተስፋ እናደርጋለን። በጣም ለኢንቨስትመንትም ለመኖሪያም በጣም ተመራጭ የሆነ ሰፈር ነው። አይ ቤቶቹም ስፋታቸው ጥንቅቅ ተደርገው ነው የተሰሩትና ብዙ ጊዜ ብዙ ቦታ የምናያቸው ወይን እንደዚህ ሾጥ ያለ ሊሆን ይችላል፣ ወይን ደግሞ እንደዚህ ጠበብ ብሎ እንደዚህ ሊሆን ይችላል። ይሄኛው ግን ፕሮፖርሽናል ነው። ያይሽ በቃ ሰፊ ነው፣ በጣም ቆንጆ ነው። እዚህ ጋር ኪችን አለ። ኪችኑን ላሳይሽ። ባይ ዘ ዌይ ኢምፖርትድ ማቴሪያል ከጀርመን እና ከእስራኤል ነው የምናመጣቸው። እንዳለ ፊኒሺንግ የምንሰራበት ማቴሪያል ኢምፖርትድ ነው። አሁን ለምሳሌ እነዚህ የኪችን እቃዎች ኢምፖርትድ ናቸው። ዶምሲል ይባላሉ ብራንዳቸው። ከጀርመን ነው የሚመጣው። ይሄኛው እንግዲህ ኪችን እዚህ ጋር ተጨማሪ ክፍል ያለው፣ ስለዚህ ለሜርሶ ማድረግ እንችላለን። ብዙ አማራጭ ስቶር ማድረግ ይቻላል። በጣም የሚገርም ነው። በጣም ቆንጆ ነው። እዚች ጋር ያለችው አሰራሩ ራሱ በደንብ ታስቦበትና ጥንቅቅ ተደርጎ እንደተሰራ ያስታውቃል። ከማስተር ቤድሩሙ ልጀምርልሽና ማስተር ቤድሩሙ በጣም ቆንጆ የሆነ ሰፊ የሆነ ማስተር ቤድሩም ነው ይሄኛው። እንግዲህ ከዚህ ጀምሮ ማስተራችን ነው። እንደምታዩት ሰፊ ነው በጣም። እዛ ጋር ክሎዜት ማድረግ እንችላለን። እዚህ ጋር ባልከኒም አለን። በጣም የሚገርም ላይቱ ራሱ በደንብ የፀሐይ ብርሃን በደንብ እንዲገባበት ተደርጎ እንደተሰራ ያስታውቃል። ይህ አፓርትመንት ደግሞ የሚለየው ናቹራል ቬንቲሌሽን ያገኘዋል። እንደዚህ መካኒካል ራሱ አያስፈልገው። ናቹራል ቬንቲሌሽን ያገኘዋል። በደንብ ብርሃን ይገባል። ምንም የሚታፈንበት ምንም ቦታ ራሱ የለውምና ግን እንደዚህ በጣም ያምራል። ጠዋትህን ባሪፉ ለመጀመር በጣም ትልቅ ኮንትሪቢዩሽን ነው። እዚህ ጋር ማፍላት እንችላለን እየጠጣን። እዚህ ጋር ባዝሩሙን አይተሽዋል? የማስተሩ
ስፋቱን እንዴት አየሽ? በጣም እኔ ኖርማሊ የምወደው ሰፋ ያለ መኝታ ቤት ነውና ሀገር የጠበበኝ ነው የሚመስለኝ ጠባብ መኝታ ቤትና በጣም ሌክዠሪ ነው። በጣም ክሎዜቱ ለብቻ እዚህ ጋር እናደርጋለን። ያ በቃ ቤድሩም ብቻ ነው ያለው እዛች ጋር። እዚህ ጋር ደግሞ ባዝሩም አለ። በጣም ሰፊ ነው ይሄ ራሱ። አይ በጣም ቆንጆ ነው። በጣም ቆንጆ ነው። እዚህ ላይ እንግዲህ ኢንቨስት ማድረግ ማለት ራሱ ለትውልድ ለልጅ ልጅ ትልቅ ኢንቨስትመንት በጣም እንደሆነ አስባለሁና ይሄ አንደኛው ክፍል፣ ይሄኛው ደግሞ ኮመን ባዝሩማችን ነው። ኦኬ። ስለዚህ ይሄ ባለ ስንት ቤድሩም ነው? ይሄ ባለ 3 ነው። 226 ካሬ ነው። ተጨማሪ አንዳንድ ክፍል ራሱ አላቸው። ይሄኛውን ክፍል ደግሞ እኔ ላሳይሽ። አንደኛው የልጆች ሜታ ኢቨን የራሱ ባዝሩም እንዲኖር አድርገን የሰራ ነው። ማስተራችን ብቻ ሳይሆን ባዝሩም ያለው ይሄ አንደኛው የልጆች ሜታ የራሱ ባዝሩም አለው እዚህ ጋር። በጣም ቆንጆ የራሱ እዚህ ጋር የራሱ ባዝሩም አለው። እኔ በጣም ብርሃን መግባቱ ላይት አለመጨለሙ ቆንጆ ከሚያደርጋቸው መካከል አንዱ ነውና በጣም ቆንጆ ተደርጎ ነው የተሰራው። በእውነት እኔ በጣም ወድጄዋለሁ። ሎኬሽኑም በጣም ቆንጆ ነው። ያው ሜክሲኮ ኮሜርሻል ነገሮችን በጣም ሙቭ የሚያደርጉበት ነው አይደለ? ብዙ እንዴት ነው የንግድ ስፍራ ነው ብንለው በጣም ከድሮም ጀምሮ በጣም ልክ ነው። አሁን ላይ ደግሞ እዚህ ፍሎር ላይ እንግዲህ 5 ቤቶች ነው የምናገኘው። እንደምታየው እንደዚህ ዞር ያለ ነው ይሄኛው ቤት። ከዚህ ደግሞ ብርሃን አለ። እነዚህ አፓርትመንቶች በቃ በምንም ታምር ሊጨልሙ አይችሉም። ይሄ ለብርሃን ብለን ያረግነው ነገር ነው። ባለ 2 መኝታም እዛ ጋር ባለ 3 መኝታም እና አለ። ለየት የሚያደርገው ሌላኛው እዚህ አፓርትመንት ላይ ደግሞ በፍሎር ላይ 5 ቤት ነው ያለው ብዬሻለሁ አይደለ? ተጨማሪ ደግሞ ትራዲሽናል ኪችን አላቸው። ስለሱ ንገረኝ። ትራዲሽናል ኪችን አላቸው። ስለዚህ በየፍሎሩ ትራዲሽናል ኪችን አላቸው። እሱን እንየውና ክፍሎቹንም ማየት እንችላለን። እዛች ጋር ትራዲሽናል ኪችን አለ። 2 የእቃ ሊፍት አለ። 2 ደግሞ የሰው የምንጠቀምበት ሊፍት አለ ማለት ነው። እዚህ ጋር የምታያቸው የእቃ ሊፍት ነው። ኦልሬዲ አሁን እየገባ ነው ከስር። በዚህ በኩል ደግሞ በየፍሎሩ ትራዲሽናል ኪችን አለ ያልኩሽ ይሄኛው ነው። ስለዚህ ትራዲሽናል ኪችን ነው። ይሄ ማንም ነዋሪ መጠቀም ይችላል። 5 ተደርጎ 5 አለ። ይሄ በቃ ስቶርም ማድረግ እንችላለን። የተለያዩ መገልገያዎች የሚውል ማለት ነው። ብዙ አፓርትመንቶች ላይ እኔ አሁን አላየውም እንደዛ አይነት ትራዲሽናል ኪችንም ተገንብቶላቸው ለክላይንት በደንብ ክላይንቱ ደስ ብሎት እንዲገዛ የሚያደርግ አላየውም ብዙ ቦታና። እኔ ሞዶን ከዚህ አፓርትመንት ላይ ሞዶን ቤት ላሳየሽ። ደስ ይለኛል። ባለ 3 መኝታ 208 ካሬ ብዙ ደንበኞቼም በደንብ የወደዱትን ቤት ላሳይሽና እዚህ ጋር እናገኘዋለን። ይሄ 208 ካሬ ባለ 3 መኝታ ነው። አንደኛ ከዚህኛው ቤድሩም ከዚህኛው አፓርትመንት ደስ የሚለኝ ኪችኑ ዞር ያለ ነው። ወደዚህ ይገባል። ከሳሎናችን ወጥተን ቀጥታ አክሰስ አናደርገው። ኪችናችን እዚህ ጋር ነው። ኪችኑ በጣም ሰፊ ነው። እዛ ጋር ደግሞ ሜርስ ሩም ማድረግ እንችላለን። ስቶርም ማድረግ እንችላለን። ኦፕን ኪችን ለማይወዱ በተለይ አሁን አፓርትመንት ላይ ብዙ አፓርትመንቶች ኦፕን ኪችን ያላቸው እና እንደዛ አይነት ለማይፈልጉ ሰዎች በጣም ኦፕሽናል ነው ይሄኛው አይደል? አዎ በትክክል። በቃ ለኪችናችን ቬንቲሌሽን በጣም መሰረታዊ የሆነ ነገር ነው እና ቬንቲሌሽን ደግሞ በጣም በቃ የሰራንበት እዚህ አፓርትመንት ላይ አንደኛው ቬንቲሌሽን ነው እና እንደምታዩት በቃ ኪችናችን ጋር ቬንቲሌሽን ግዴታ ነው። መካኒካል ራሱ ባንጠቀም ራሱ ቆንጆ በቂ ነው። ይሄ ራሱ ቆንጆ የሆነ በቂ አለው። ሌላኛው ደግሞ ይሄኛው አፓርትመንት ባለ 3 ነው ብዬሻለሁ አይደል? ተጨማሪ ደግሞ ለእንግዳ ማድረግ እንችላለን። ለሌላ ሁለተኛ ሜድስም ማድረግ እንችላለን። ተጨማሪ ክፍል አለው። ስለዚህ አነስ ያለ ክፍል አለው። ይሄኛው ላውንደሪ ሩም ነው። ላውንደሪ ሩም ነው። ይሄኛው ደግሞ አንደኛው የልጆች ሜታ ነው። የልጆች ሜታ ነው። የራሱ ባዝሩም ምናምን አለው። የራሱ ባዝሩም አለው። በጣም የሚገርም ነው።
የራሱ ባዝሩም አለው። እዚህ ጋር ደግሞ ወደ ማስተሩ እንሄዳለን። ይሄኛው ተጨማሪ ክፍል ነው። ስለዚህ ባለ አራትም ማለት እንችላለን። በእርግጥ እንችላለን፣ ግን አነስ ያለች ተጨማሪ የሆነ ክፍል ለተለያየ ነገር የሚውል ይሄ ሁለተኛው ክፍል ነው። ማስተራችን ደግሞ እዚህ ጋር እናገኘዋለን። ባልከኒ አለ፣ ባዝሩምም አለው። በጣም ሰፊ ባልከኒ ነው ያለው። ስፋቱ ምናምን በጣም ኢንተረስቲንግ ነው በእውነት። እኔ በጣም ወድጄዋለሁ። በጣም ቆንጆ የሆነ አፓርትመንት ነው። እንግዲህ ካርታ አልቆለታል እንደነገርኩሽ። 50% የባንክ ብድር ተመቻችቶለታል። እዚህ ላይ እንግዲህ አድቫንስ ፔመንት 30% ብቻ ነው የሚከፈለው። ኦኬ። ስለዚህ አድቫንስ 30% ከከፈሉ በኋላ ክላይንቶቻችን እዚህ ለመግባት ሙሉ ለሙሉ የምታስረክቡበት ታይም አለው? አዎ፣ ሙሉ በሙሉ ለመግባት እንግዲህ በአንድ አመት ነው። አንድ አመት ነው ዴሊቨሪው። ስለዚህ በአንድ አመት ሙሉ በሙሉ እናጠናቃለን ብለን እናስባለን። ሁለት አይነት አማራጭ አለ እዚህ ላይ እንግዲህ በሴሚ ፊኒሽ ለሚፈልግ ደንበኛ እና በፉሊ ፊኒሽ ለሚፈልግ ደንበኛ። ስለዚህ እንደምታየው ይሄ አፓርትመንት ኦልሞስት 97% ነው ፕሮግረሱ የሚባለው። ኦልሬዲ 3% ደግሞ ለፊኒሺንግ ያስቀረናት ናት። ማለትም ደንበኛ በሚፈልገው ቴስት በሚፈልገው ማቴሪያል ፊኒሺንግ ስሩልኝ ለሚል ደንበኛ በሚፈልገው ለመስራት ማለት ነው። ስለዚህ እሱን በአንድ አመት ዴሊቨሪ እናደርጋለን። የቀረውን እንደምታየው በጣም አጠናቀናል። ሲሊንጉ በጣም ቆንጆ ነው። ሌላኛው የብዙ ክላይንቶች ጥያቄ ይመስለኛል መሰረታዊ ነገሮች፣ ውሃ፣ መብራት የመሳሰሉት ነገሮች ለነሱ ምን አይነት ዝግጅት አድርጋቸዋል? የከርሰ ምድር ውሃ አለ። በምንም ታምር ሊቋረጥ የማይችል ማለት ነው። እና በተጨማሪ ደግሞ ባካፕ ጀነሬተርም አለ። እንዳልኩሽ ደግሞ ኮሜርሻል የሚጠቀሙበት ሊፍት እና ነዋሪ የሚጠቀሙበት ሊፍት ሌላ ነው። ስለዚህ የተለያዩ ጀነሬተሮችም አሉ አክሰስ የሚያደርጉበት ማለት ነው። ስለዚህ ይሄ ኢሹ አይሆንም እኛ ጋር። ወተርም በደንብ ሪዘርቬሪም አለ፣ ከርሰ ምድር ውሃም አለ። እንዲሁም በተጨማሪ ደግሞ ጀነሬተርም ስላለ አካባቢውም ደግሞ ይጠፋብን ይባል አይደለም። እንግዲህ ሜክሲኮ መሀል ሜክሲኮ በጣም ዙሪያችንን ብናየው እንዳለ በባንክ በፋይናንስ ተቋማት ኦልሬዲ መሀል ከተማ ነን እና እንደዚህ አይነት ቦታዎች ላይ ደግሞ በጣም ፋሲሊቲዎችን እናገኛለን። ስለዚህ እንግዲህ ቤቶቹ እነዚህ ናቸው። እንግዲህ ደግሞ እዚህ የሚኖሩ ደንበኞቻችን ፕሮግራም ማዘጋጀት ቢፈልጉ የት ይሆን የሚያዘጋጁት የሚለው እንግዲህ ኢሹ እንዳይሆን ቴራስ አለው፣ አዳራሽ አለው። ስለዚህ እሱን እናያለን ማለት ነው። አንድ ወደ ላይ ነው፣ እሱን ቼክ እናደርገውና እንቀጥላለን ማለት ነው። እንዴት አየሽው እስካሁን? በጣም ቆንጆ ነው። የኮሊደር ስፋታቸውን በጣም ደስ ይላል። ኮሊደር በጣም ብዙ እኔ እውነት ለመናገር እዚህ አፓርትመንት ላይ ያየሁት ሆነስሊ ሪቪው ለመስጠት ብዙ አፓርትመንቶች ላይ ያላየናቸውን ነገሮች ለክላይንት ተጠንቅቆ መስራት ነገርን አይቻለሁ። ስለዚህ በጣም እዚህ ላይ ኢንቨስት ማድረግ አለባቸው ብዬ ነው የማስበው። ይሄኛው እንግዲህ መሰብሰቢያ አዳራሻችን ነው ለተለያዩ ፕሮግራም፣ እንደውም ለሰርግ ራሱ መሆን ይችላል። በጣም ቆንጆ የሆነ አዳራሹ በጣም ሰፊ ነው። በጣም ሰፊ ነው። የጣራው ከፍታም በጣም ቆንጆ ነው። በጣም ነው የሚያምረው። በጣም አሪፍ ብዙ ሰው ይዛል ተብሎ ይገመታል። እንግዲህ ለተለያዩ ለልደት ሊሆን ይችላል፣ ነዋሪ ለሚፈልገው ፕሮግራም የሚውል ማለት ነው። ስለዚህ በዚህ ይሄኛው እንግዲህ ክሎዝድ ነው፣ ክሎዝድ አዳራሽ ነው። ተጨማሪ ደግሞ ቴራስም አለው ይሄኛው። ስለዚህ ቴራሱንም ማየት እንችላለን ማለት ነው። በጣም ጥሩ ነው። እንግዲህ ብዙ ጊዜ በጋራ የሚኖርበት አካባቢ ላይ ትልቁ ችግር ይሄ ይመስለኛል። ያው እኛ እንደ ሶሳይቲ ብዙ አንድ ላይ የምናሳልፋቸው ነገሮች አሉ። ሰርግ ሊሆን ይችላል፣ ሀዘን ሊሆን ይችላል። ስለዚህ እንደዚህ አይነት ቦታዎች መኖራቸው ደግሞ ትልቅ አድቫንቴጅ ነው። እንደምታየው በጣም ቆንጆ የሆነ ቴራስ ነው ያለ። ቪው አያምርም? በጣም ነው የሚያምረው። እኔ ፐርሰናሊ ቪው በጣም አድናቂ ነኝና በጣም ነው የሚያምረው። እውነት ለመናገር በጣም ነው የሚያምረው። በጣም የሆነ ትልቅ እየሰገነት ላይ ሆነን ወደ ታች እያየን አይነት ፊሊንግ ነው ያለው አይደል? አዎ በቃ ማናየው ነገር የለም፣ ማናየው ነገር የለም። እዚሁ ነን። በአራቱም አቅጣጫ አዲስ አበባ ማየት የምንችልበት ልክ ነው ስፍራ ነው። ልክ ነው። ስለዚህ ዮሚዬ ክላይንቶቻችን ይህንን ቤት ለመግዛት ከፈለጉ በምን አይነት ኦፕሽን እና እንዴት እናንተንም ኮንታክት አድርገው የሚያገኙትን አድቫንቴጅ ንገረን እስቲ። እሺ እንግዲህ አሁን
አሁን ለሚመጣ ደንበኛ እንግዲህ አንድ ኦፈር አቅርበናል። 100% ለሚከፍል ደንበኛ የ6% ቅናሽና 50% ለሚከፍል ደንበኛ ደግሞ የ3% ቅናሽ ተዘጋጅቶለታል። ኦኬ እኔ ቀስ እያልኩ ነው መክፈል ለሚፈልገው ለሚል ደንበኛ ደግሞ 30% አድቫንስ ይከፍልና ቀሪውን ደግሞ ቀስ እያለ እንዲከፍል ተመቻችቶለታል ማለት ነው። እንዲሁም ደግሞ ባንክም ለሚፈልግ እሱም አቬሌብል ነው 50% ባንክ እኛ ራሳችን አዘጋጅተናል። ስለዚህ በዚህ ስፍራ በዚህ አይነት መልኩ ፐርቼዝ ማድረግ ይችላል ማለት ነው። ቅድም ደግሞ ያለገርኩሽ እታች ላይ እንግዲህ ኮሜርሻል አለ ብዬሻለሁ። ሌላ አድቫንቴጃቸው እዚህ አፓርትመንት ላይ የሚገዛ ስለዚህ ኮሜርሻል መከራየት ቢፈልግ ለነሱ ቅድሚያ እንሰጣለን ማለት ነው። ስለዚህ ቅድሚያን ለነሱ ሰጥተን አቬሌብል በሆነ መልኩ ለነሱ ኦፈር እናቀርብላቸዋለን ማለት ነው። ኮሜርሻሎቹ አይሸጡም፣ ክራይ ናቸው። ግን ለሚገዛ ደንበኛ ለነሱ በተመጣጣኝ ዋጋና ቅድሚያ ፕራዮሪቲ ለነሱ አስቀድመን እናከራይላቸዋለን ማለት ነው። ሶ ይሄንን ይመስላል። ብዙ እንግዲህ ፍሌክሲብል ሆነን የመጣ ነው። ደንበኛ እንደሚፈልገው በቃ የደንበኛን ሚት ታርጌታችንን ሚት ለማድረግ ደንበኛ እንደሚፈልገው ፍሌክሲብል ነው። ሶ እንግዲህ ይሄን ይመስላል። በጣም እናመሰግናለን። እንግዲህ እንደሰማችሁት እዚህ ስፍራ ላይ ኢንቨስት ማድረግ ደጋግሜ ነግሬያችኋለሁ። ለትውልድም ለልጅ ልጆቻችሁም ትልቅ ኢንቨስትመንት ማስቀመጥ ነው። ስለዚህ እዚህ ቦታ ላይ ኢንቨስት ማድረግ የምትፈልጉ ለመኖሪያ መግዛት የምትፈልጉ ክላይንቶቻችን ታች ባለው ስልክ እየደወላችሁ እና ዮሚንም ማግኘት ትችላላችሁ ማለት ነው። እናመሰግናለን ዮሚ። ቴንክ ዩ በጣም ቴንክ ዩ። አመሰግናለሁ።